ሰላም ወደ የቻናችን ተከታታዮች ዛሬ እንዘረላችሁ የመጣነው ደግሞ ስለ ዋይፋያችን ምን አይነት እውቀት አለን ብለን እናስባለን። ለምሳሌ ማንኛውንም አይነት የዋይፋይ ራውተሮችን እንዴት ፓስወርድ በቀላሉ መቀየር እንደምንችል በስልካችን እና ደግሞ ስሙን በቀላሉ እንዴት እንደምንቀይር እንዴት መደበቅ እንደምንችልም ደግሞ በዚህ ቪዲዮ አያይዤ አሳያችኋለሁ። እና ቪዲዮውን ከመጀመራችን በፊት ያው ቻናላችን ሰብስክራይብ በማድረግ እና ላይክ በማድረግ ሙሉ ቪዲዮን በመጨረስ ይሄንን ቪዲዮ ተባበር እንዲያደርጉልን ጠይቃለን። ወደ ቪዲዮ እንገባለን። በመጀመሪያ ማንኛውም ስልክ ላይ የክሮም አፕሊኬሽን ይኖራል። ማንኛውም አንድሮይድ ስልኮች ላይ ሰላም ነው አለን። በማንኛውም ስልክ ላይ እና እንዳልኳችሁ እነዚህ ማንኛውም ስልክ ላይ እቺ የክሮም አፕሊኬሽን እቺኛዋች አረንጓዴ ቢጫ ቀይ ያለባት እሷ ማንኛውም ስልክ ላይ እናገኛታለን። ስለዚህ ይሄኛው ስልክ ማለት ነው የኛው አፕሊኬሽን በዚህኛው ገብተን ነው ያን ነገር ማስተካከል የምንችለው ማለት ነው። ስለዚህ በመጀመሪያ እዚህ ክሮም አፕሊኬሽን ላይ እንገባለን። ከዛ ሰርች ባር እና እዚህ የክሮም አፕሊኬሽን ላይ እንደገባን ሰርች ባር አለች። እንደዚህ ሰርች የምናደርግባት ቦታ ላይ እሷ ጋር እንመጣና ማንኛውም ራውተር ላይ አብዛኛው ራውተሮች በቃ እንዲ አንድ ቁጥር በምንጽፍበት ሰዓት እንደዚህ አይነት ቁጥሮች ይመጣሉ። 192 168 1 ነጥብ ምናምን ይመጣል። ከዛ እኛም የምንፈልገውን ራውተራችን ማንኛውም ራውተር ላይ ከጀርባ እቺ ቁጥር አለች። ከራውተሩ ጀርባ ያለችዋን ነው እዛ ላይ ምን መዘግባት እዚህ ላይ ምን ጽፋት ማለት ሰርች ባሩ ላይ ምን ጽፋት። ስለዚህ እቺኛዋን 192 የምትለዋን እሱ ልክ እንደመጣች ማለት ነው ሙሉ ያለበት ላይ አሁን ለምሳሌ ሰርች ስታረጉ ወዲያው ይሞላዋታል እቺን ቦታ። ስለዚህ እሷ ላይ መጣችሁ ሰርች ማድረግ ነው ይሄንን። ከዛ ይሄንን እዚህ ላይ ሰርች እናደርገዋለን። ከዛ አንደኛ ላይ የሚመጣልን ያው ራሱ እንዳልነው አሁን እነዚህ እንዴት ነው የምንቀይራቸው ምናምን በቀላል መንገዱ ምናምን እንዴት በጽሁፍ ማግኘት ትችላላችሁ። ይሄንን እና ይሄንን እዚህ ሊንኳን የለችም እቺኛዋን 19 ምናምን በምትለዋ ማለት ነው ላይኛውን ሳይሆን እቺኛዋን እሷ ላይ ያሰምርበታል። ከዛ እሷ ላይ ክሊክ እናደርጋለን። ይሄን ክሊክ በምናደርግበት ሰዓት ላይ ሎጊን ማድረግ ትፈልጋለህ ወይ ነው እዚህ ላይ ገብታችሁ ማየት የምትፈልጉት ነገር ይኖራል ማለት ነው። ስለዚህ እዚህ ላይ 192 የምትለዋ ነገር ድጋሚ ትመጣለች። እዚህ ጋር ሰርች እንደ እንትን ትመጣለች። እሷን አንዴ ክሊክ እናደርጋታለን። ከዛ እንደዚህ ዩዘር ኔም እና ፓስወርድ አስገቡ ይላል። ምክንያቱም አሁን ማንኛውም ዋይፋይ ላይ ባገናኛችሁት ዋይፋይ ነው የሚሰራው። አሁን ለምሳሌ ይሄ የተገናኘው ከኔ ዋይፋይ ጋር ነው ከኔ ከግሌ ዋይፋይ ጋር ነው ማለት ነው። ስለዚህ ይሄ ዋይፋይ ካልተገናኘ አሁን ለምሳሌ ዳታ አብርቼ ከሆነ ዳታ አብርቼ ዋይፋይ እንደዚህ ፓስወርድ ለማቀየር በፈልግ አልችልም። ምክንያቱም በተገናኘበት ላይ ነው ተመስርቶ ነው ይሄኛውን መቀበል የሚችለው ፓስወርዱን እና ዩዘር ኔሙን መቀበል የሚችለው ማለት ነው። እና እዚህ ላይ ከደረሰልን በኋላ ዩዘር ኔም እና ፓስወርድ እንዳልኳችሁ በራሱ ዋይፋይ መሆን ይኖርበታል። ዋይፋይ አሁን ለምሳሌ እኔ እዚህ ጋር ዋይፋይ እንደምትሉት ሲ ከሚል ዋይፋይ የኔ ዋይፋይ ነው ተገናኝቷል ማለት ነው። ስለዚህ ሲ ዋይፋይ ነው ማስተካከል የምችለው በዚህ የሲ ዋይፋይ። አሁን ለምሳሌ የኔ መግቢያው እና ዩዘር ኔሙ የራሴ የተሰጠኝ ፓስወርድ እና ዩዘር ኔም አለ። ስለዚህ ይሄ በአብዛኛው ዋይፋዮች ላይ ያው አድሚን ይሉታል። አድሚን ብሎ ነው የሚያስገቡት። አሁን ለምሳሌ የኔ መግቢያው የዚህ አድሚን ነው። አድሚን ከዛ ፓስወርዱ ላይ እንደምናየው አሁን ለምሳሌ መቀየር እንችላለን እና ደግሞ ከዛ የሚሰጠን እንትን ሊለያይ ይችላል። ለምሳሌ እኔ እንዳልኳችሁ የዚህ የኔ ራውተር አድሚን ነው መግቢያው። ፓስወርዱን ያው እኔም እንደዛው እንዳልኳችሁ ነው አድሚን ነው። ብዙ ጊዜ አብዛኛው ጊዜ እንደዛ ሊሆን ይችላል ማለት ነው። ስለዚህ ሁለቱም ላይ ለምሳሌ እኔ አድሚን ብዬ ሞልቻለሁ። ማንም የኔን ፓስወርድ የኔ ዋይፋይ ጋር አገናኝቶ መቀየር ይችላል ማለት ነው። ለምሳሌ አድሚን ብሎ መግባት ይችላል። የኔ ዋይፋይ ማግኘት አለበት ደግሞ የኔን ለመቀየር ማለት ነው። ስለዚህ እኔ እንዳገናኘው እንደዚህ አድሚን እንዳልኩት ሎጊን ትሉታላችሁ።
እንደዚህ አይነት እንትን ያመጣልናል። እዚህ ጋር ሴቭ ላድርጎ ነው የሚለው እዚህ ጋር። ከዛ እዚህ ጋር ብዙ ነገራቶች ይዘረዘርልናል። ስለዚህ እኛ የምንፈልገው እንዳልኳችሁ አንደኛ ፓስወርድ እንዴት እንደምንቀይር፣ ሁለተኛ ስሙን የዋይፋዩ ስም አሁን እኔ ሲ ነውን ብያቸዋለሁ አይደል? ስሙን እንዴት እንደምንቀይር አሳያቸዋለሁ። ሶስተኛ ደግሞ እንትን አረጠፋኝ እንዴት ሀይድ እንደምናደርገው ደብቀ ነው ከማንም ከሰው እይታ እንዴት እንደምንሰውረው አሳያቸዋለሁ። ስለዚህ በመጀመሪያ ሴታፕ ላይ እንገባለን። ሴታፕ ላይ ላን እና ውላን የሚለው አለ። ከዛ እዚህ ውላን እና ላን የሚለው አይታችኋል። እዚህ ጋር ዋን ላን ውላን እዚህ ሴታፕ ላይ ከገባችሁ በኋላ ማለት ነው እዚህ ላይ ላን የሚል አለ። ላኑ አይደለም። ከዛ እዚህ ጋር ውላን የሚል አለ። እዚህ ላይ ምን ታገኛላችሁ መሰላችሁ? የዋይፋዩን ብዙ ነገሮች የምናገኘው እዚህ ላይ ነው። እዚህኛው ፓርት ላይ ነው ማለት ነው። እዚህ ውላን በሚለው ፓርት ላይ ማለት ነው። አንደኛ አሁን ለምሳሌ እዚህ ጋር ሾው አክቲቭ ክላይኔት የሚል አሉ። እዚህ ላይ እየተጠቀሙ ያሉ ሰዎችን ነው የሚያሳየን። ገባችሁ? ይሄው ለምሳሌ ይሄ ሁሉ ሰዎች በዚህ ዋይፋይ ላይ እየተጠቀሙ ነው ያሉት። እኛው ለምሳሌ ማስወጣት እንኳን ብንፈልግ እዚህ ጋር ያሉትን እኚህ ኮዶች ይታያቸዋል። እዚህ ጋር የስልኮቹ ኮዶች ናቸው እነዚህን ኮዶች ኮፒ አድርገን በኋላ የማሳያቸው ቦታ አለ። እሱ ላይ ሄደን የምናስተካክላቸው ነገራቶች አሉ። እዛ ላይ ብቻ ሄደን እንትን ካልናቸው መልሰው እነዛ ሰዎች ያን ዋይፋይ መጠቀም አይችሉም ማለት ነው። አሁን ሁለተኛ ላይ ቤዚክ ላይ ሴኩሪቲ ላይ እንገባና ሴኩሪቲ ላይ የምናገኛቸው ነገራቶች አሉ። አሁን ለምሳሌ እዚህ ላይ ሴኩሪቲ ላይ እንዳልኳችሁ ፓስወርዱን እናገኛለን። ፓስወርዱን እዚህ ላይ ፕሪ ሼርድ ኪ ይላል። ለሰው እንዴት ነው ለሰው የምንሞላቸው አሞላሎች ማለት ነው። ስለዚህ እዚህ ጋር ፓስወርዱን እንዴት እንደምንሞላ ያሳየናል። ከዛ እዚህ ጋር ለምሳሌ እኛ እንደምናየው እዚህ ጋር እቺ ለምሳሌ እዚህ ላይ ብናረጋት ፍሪ ይሆናል ዋይፋው። ማንም ሰው መጠቀም ይችላል። ዝም ብሎ ያለው ፓስወርድ ያለ ምንም መጠቀም ይችላል ማለት ነው። አሁን ለምሳሌ እኛ እዚህ ጋር እቺኛውን ፓስወርድ ዲሌት እንላትና የራሳችንን ፓስወርድ አሁን ለምሳሌ ለእናንተ ለማሳየት ያክል እንቀይረውና እንየው። ከዛ እንደምናየው አሁን ለምሳሌ እኔ ፓስወርዱን ስንት ላድርገው? ለምሳሌ በቃ ቀለል ያለ አድርጌው 12 13 14 15 እንደምታዩት አይታችሁታል። 12 13 14 15 አያረኩት። ከዛ እዚህ ላይ ምን ላይ ያመጣል? ምን ልናደርግ ይገባል? መቀየሩ ብቻ አይደለም። እዚህ ላይ አፕላይ ቼንጅ የሚላል። አፕላይ ቼንጅ ማለት የቀየርነውን ወደ ስርዓቱ መመለስ ማለት ነው። ከዛ እንደምታዩት እዚህ ጋር 1 2 12 13 14 15 ብለን ቀይረናል። ስለዚህ 12 13 14 15 ብለን ቀይረናል። ከዛ እዚህ ላይ አፕላይ ቼንጅ ማለት ያው ወደ ስራ እንዲገባ አፕላይ ቼንጅ እንለዋለን እዚህ ላይ። ከዛ እዚህ ጋር ባለ 100 አለ፣ ባለ 200 አለ። ከዛ እዚህ ላይ እንትኑ ጨረሰ ማለት ነው። ያቺን ደቂቃ ያቺን ሰከንድ ሰርቶ ጨርሷል። እዚህ ጋር እንደምታዩት ኢንተርኔቷ ተቋረጠች ማለት ነው። ኢንተርኔቷ ተቋረጠች ማለት ፓስወርዱ ተቀይሯል፣ ድጋሚ ፓስወርድ ሙላ ማለት ነው። ስለዚህ ይሄንን እናመጣና እዚህ ጋር ሲ የምትለዋ ዋይፋይ ላይ አሁን ለምሳሌ እቺኛዋን ነካና ፎርጌት እንለዋለን። ከዛ እኛ የሞላነው ፓስወርድ ይጠይቀናል። እዛ እዚህ ላይ እንደምታዩት ፓስወርድ ጠየቀን ማለት ነው። ስለዚህ እኛ ደግሞ ቀደም የቀየርነው ፓስወርድ አለ ማለት ነው። እኛ 12 13 14 ነው የሞላነው። እዛ 15 እንደዛ አይደል? እዛ ይሄንን ኔክስት እንለዋለን። ወደ አገልግሎት መጣ ማለት ነው። ፓስወርድ እንደዚህ በቀላሉ መቀየር እንችላለን ማለት ነው። ስለዚህ አሁን ደግሞ ሁለተኛ ላይ ደግሞ ላሳያችሁ የፈለኩት ስምና እንዴት ሀይድ እንደምናደርገው እናያለን። አሁን ለምሳሌ እዚህ ላይ
ሀይድ እንደምናደርግ ያሳያችኋለሁ። ለምሳሌ እዚህ ጋር ብሮድካስት ኤስኤስዲ ይላል አይደል? ኤስኤስአይዲ የምትለዋ ላይ ኢኔብል እና ዲሴብል ምትላለች። ኢኔብል ማለት ፓስወርድ እንትን ዋይፋዩ ወደ ለሰው እንዲታይ ሆኗል ማለት ነው፣ እይታ ውስጥ ገብቷል ማለት ነው። ይሄ ዲሴብል ስናደርገው ደግሞ እኛ በራሳችን ነው አድ አድርገን ነው ፓስወርዱን መጠቀም የምንችለው፣ ያንን ዋይፋይ መጠቀም የምንችለው ማለት ነው። ስለዚህ ይሄን ዋይፋይ ለምሳሌ ሀይድ እኛ አድርገን እንበልና እሺ፣ እና ለምሳሌ እንዳልኳችሁ እዚህ ላይ እንዴት ሀይድ እንደምናደርግ አሳይቻችኋለሁ። አሁን እዚህ ጋር ብሮድካስት ኤስኤስአይዲ የምትለውን ዲሴብል በምናደርግበት ሰዓት ላይ አሁን ለምሳሌ እዚህ ላይ ዋይፋዩ አለ፣ ሲ የምትለው ዋይፋይ አለች አይደል? እሷን ለምሳሌ እንዴት አድርገን እንደምንደብቅበት ከዚህ ስልክ ላይ እንደምንደብቅበት ታያላችሁ። አሁን ለምሳሌ እዚህ ላይ ዲሴብል እንዳደረኩት አፕላይ ቼንጅ መሆን አለበት እንዳልኳችሁ። አፕላይ ቼንጅ የምትለዋን መንካት አለባችሁ። ያቺ ሰከንድ ቆጥራ መሙላት አለባት። ስለዚህ መደበቅ ይኸው ብሮድካስት እንዲደበቅ ፈልገሃል፣ ስለዚህ አዎ እንለዋለን። ኦኬ ስንለው ከስልካችን ላይ መጥፋት ይጀምራል። እቺን ደቂቃ ትንሽ እንጠብቃታለን። ትንሽ አንድ 10 ሰከንድ እንደምታዩት ከስልኩ ላይ ጠፋ፣ ግን ዋይፋዩ አለ። ይሄ አሁን ለምሳሌ ዋይፋዩ እንደተገናኘ ነው አሁን ላይ፣ ግን ስልኩ ላይ የለም። እንደምታዩት ምንም የለም ሲ የሚል ዋይፋይ። ስለዚህ ምን እናደርጋለን? ማንኛውም ስልክ ላይ ለመሙላት ስንፈልግ እቺ አድ ኔትወርክ የምትለዋን እንነካና ሲ ካፒታል ላይ ነው አይደል? ቅድም ያየ ነው። ሲ ካፒታል እናደርገዋለን። እዚህ ጋር እቺኛ ሴኩሪቲ የምትለዋን WPA ፐርሰናል ላይ እናደርገዋለን። ከዛ ፓስወርዱን ደግሞ ቅድም የሞላ ነውን 1 2 13 14 15 የሚለውን እንሞላለን። ከዛ እዚህ ጋር አድቫንስ ላይ ኦኬ እንለውና እዚህ ላይ ወደ መጨረሻ አካባቢ ላይ ሀይድን ኔትወርክ የምትለው የስ መሆን አለበት። ኖ ከሆነ ሀይድ የሆነ ዋይፋይ ነው አድ የምናደርገው። ስለዚህ የስ ላይ ነው ሀይድ የሆነ ዋይፋይ አድ ለማድረግ ማለት ነው። ስለዚህ ሴቭ እንለዋለን። ሴቭ ስንለው ትንሽ ታግሶ ያመጣታል። አያችኋት? ወዲያው ያመጣዋል። ስለዚህ ሌላ ስልክ ላይ የለም፣ እዚህ ስልክ ላይ መጣ ማለት ነው። ስለዚህ ሀይድ የሆነው ነገር ተሳካ ማለት ነው። እንዳልነው ይሄ ነገር ሞላ ማለት ነው። በቃ በትክክል ተሳክቷል። ይሄ አድ ሀይድ የሆነው ነገር ተሞልቷል ማለት ነው። ማንኛውም ስልክ ላይ አሁን አይመጣም ማለት ነው። ስለዚህ እንደዚህ አድ እያደረግን ነው የምንጠቀመው እነዚህን ዋይፋዮች ማለት ነው። ከዛ ለምሳሌ እቺኛውን ወደ ቦታው እንመልሳለን። ያው ምክንያቱም እኔ ሀይድ እንዲሆን ስለማልፈልግ ይሄ ዋይፋይ ይሄንን ወደ ቦታው እንመልሰውና እና አንድ የቀረ ደግሞ ማሳያችሁ ምን ነበረ እና ቅድም እንዳልኳችሁ ያው አንድ የቀረን ደግሞ ምንድነው ስሙን እንዴት ነው መቀየር በቀላሉ የምንችለው? ስም ማለት አሁን ቅድም ሲ ብሎ የነበረው ዋይፋይ እንዴት ነው ስሙን በቀላሉ መንቀይረው? የምንለው እዚህ ላይ ውላን የምትለው አፓርት ማለት ነው። በጣም ብዙ ነገር የምንጠቀምባት ነገር እሷ ናት። አሁን ለምሳሌ እዚህ ላይ WPS የሚል ነገር አለ። WPS እዚህ ላይ WPS በራ ማለት አንዳንድ የዋይፋይ መስመሪያ አፕሊኬሽኖች ልክ ሲበራ የWPS ሲበራ እንትን በዋይፋይ መስመሪያ አፕሊኬሽኖች በቀላሉ ይሰበራል። አሁን ይሄ ነገር ኦን ካልሆነ ግን እነዚህ ዋይፋዮች ፓስወርዳቸው በቀላሉ አይሰበርም ማለት ነው። ስለዚህ አሁን ደግሞ ሌላ የቀረን ስም ነው ያልኳችሁ። ስሙን ደግሞ እዚህ ቤዚክ የምትለው ፓርት ላይ ማለት ነው እዚህ ላይ ታገኛታላችሁ። ሲ የምትለዋል በቀላሉ አሁን ለምሳሌ እኔ ዲ ያልኩት ዲ ሳይሆን በቃ ቢያንስ በቀላሉ እንዳይገኝ ኤስ ብቻ እንበለውና ለእናንተ ኤስ ደብል እናድርገው። ኤስ ደብል በካፒታል አደረግ ነው አይደል? ከዛ እንደገና ደግሞ እዚህ ላይ አፕላይ ቼንጅ ማለት ነው። ምንም እንትን አዲስ ነገር የለውም። አፕላይ ቼንጅ ብቻ የምናደርጋቸውን ነገራቶች በትክክል መንካታችን ማወቅ አለብን። ምክንያቱም አንድ የዋይፋይውን ነገር ኦፍ ሆነ ማለት ብዙ ነገር ይዘጋብናል። አንዴ ደግሞ ከእጃችን ወጣ ማለት የግድ ደግሞ ሄደን ቴሌ ምናምን ማስተካከል ይኖርብናል ማለት ነው።
ስለዚህ እንደምታዩት ስሙ ተቀየረ። አያችሁት? ስሙ ተቀየረ። ስለዚህ ገብተን እናየዋለን። ኤስኤስ የምትለዋ ዋይፋይ መጣች። እዚህ ላይ እንደምታዩት ኤስኤስ የምትለዋ ዋይፋይ መጣች። እሷን ለምሳሌ አንድ ክሊክ እናደርግና ፓስወርዷ እንደ አዲስ ነው የምንሞላው። ስለዚህ 12 13 14 15 ሆነ ማለት ነው። ስለዚህ ኔክስት እንለዋለን። መገናኘት ይኖርበታል ማለት ነው። ይሄ የኛ አዲሱ እንደ ዋይፋያችን ማለት ነው። ስለዚህ ተገናኘልን፣ ስራውን ጀመረ ማለት ነው። ስለዚህ እና ይሄን ይመስላል። እና ደግሞ አንድ ነገር ልጨምርላችሁና እዚህ ላይ ቀደም እንዳልኳችሁ ሰው እንዳይጠቀም ማድረግ የምትፈልጉ ሰዎች ካላችሁ፣ ለምሳሌ ሰው እየተጠቀመ እየበዛ ካስቸገራችሁ ያው አንዳንዴ ማትፈልጉትም ሰው ሊገባ ይችላል። ስለዚህ እነዚህን በቀላሉ እንዴት ማስተካከል እንደምንችል በዚህ ቪዲዮ ለማሳየት ሞክራለሁ። ለምሳሌ እዚህ ጋር እነዚህ ከስልኩ ላይ ያሉ እንትኖች ናቸው። አሁን ይሄ ኮምፒውተሩ ላይ ብቻ ነው። ይሄ የተጠቀሙትን ሁላ ማወቅ እንችላለን። ለምሳሌ እነሱ ለምሳሌ እዚህ ጋር ፍጥነቱን እያያችሁ ነው አይደል? እዚህ ጋር እዚህ ላይ ፓወር ሴቪንግ ነው ወይ በቃ የፒሲው ነው። አሁን ለምሳሌ ይሄ የኮምፒውተሩ ነው። ለምሳሌ እዚህ የኮምፒውተሩን ኮፒ አድርገን እዚህ ላይ ኮፒ አድርገን ለምሳሌ የቱ ጋር ነው እዚህ ላይ ማክ አድሬሱን እንጽፈዋለን። አሁን ቀደም ሴቭ ያደረግናትን ማለት ነው። እሷን እዚህ ላይ እንጽፍና አፕላይ በምንልበት ሰዓት ላይ እዚህ ላይ ይጽፋቸዋል ያቺን ቁጥር። እዚህ ላይ የገባ ማለት ያ ተጠቃሚ ሰው የኛ ዋይፋይ ለዘላለም አይጠቀም እኛ ዲሌት ካላለንለት ማለት ነው። ምክንያቱም ያ ስልክ ከጥቅም ውጪ እንዲሆን አድርገነዋል ማለት ነው። ስለዚህ ይሄን ዋይፋይ ለመጠቀም የግድ ከዚህ ላይ ዲሌት መሆን አለበት። እኛ ደግሞ የሚያስቸግሩ ሰዎች ካሉ በዚህ ላይ እነዛን ማክ አድሬስ እዚህ ላይ ብቻ ፕሪንት ፔስት በማለት ቀጥታ እዚህ ላይ ፔስት በምንልበት ሰዓት ላይ እዚህ ላይ ይጽፋቸዋል። እዚህ ላይ ለምሳሌ ምንም የለውም እኛ ምንም አላስገባንም ማለት ነው። ከዛ እዚህ ላይ ሁሉንም አውልብሲ ያስገባናቸውን ሰዎች ሁሉንም ማጥፋት ከፈለግን እንደዛ እናደርጋለን። አንድ በአንድ ማጥፋት ከፈለግን በዚህ እናጠፋለን እና ቀደም ባሳያችሁ ቦታ ላይ ከዚህ ላይ እቺን ማክ አድሬስ እነዚህ ነው። ለምሳሌ ይሄ ማክ አድሬስ ማለት ያው እዚህ ላይ ማክ አድሬስ ምትላለች። እቺን ኮፒ አድርገን እንደዚህ እዛሽ ላይ ሄደን ፔስት በምንልበት ሰዓት ላይ ያ ስልክ ለመጨረሻ ጊዜ ነው ያቺ ዋይፋይ የሚጠቀመው አበቃ ማለት ነው። ስለዚህ ይሄን ይመስላል እና ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ እና ማንኛውንም አይነት ስለ ዋይፋይ ማወቅ የምትፈልጉት ነገር ካለ ስለ ስልክ፣ ስለ ዋይፋይ፣ ስለ ምናምን አንዳንድ የቴክ ነገራቶች እኛ ጋር መጠየቅ ይችላሉ። ስላዳመጡን እናመሰግናለን። በሌላ ቪዲዮ እስከምንገናኝ ቻናላችንን ሰብስክራይብ በማድረግ እና የቀሩትን ቪዲዮዎች ለሌሎች በማስተላለፍ ተጠቃሚ መሆን እንደሚችሉ አሳዩልን። ስለተከታተሉ እናመሰግናለን። ቻው።